ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? እንዴት ናችሁ? ደህና ናችሁ ወይስ? ስራ፣ ጤና፣ ቆይታ፣ አየሩ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ አለን። ያው እንግዲህ ሁላችሁም ታውቃላችሁ እዚህ ዱባይ፣ ሳውዲ ያው ሁሉም ቦታ እንደዚህ ትንሽ ግርግር ነገር የተፈጠረውን ታውቃላችሁ። ጸልዩልኝ፣ ለእኛ ጸልዩልኝ። እግዚአብሔር አምላክ እኛን በሰላም ለሀገራችን ያብቃን። እኛም እንደዚህ እንላለን። ሌላ ነገር አማራጭ የለም። እግዚአብሔር በያለንበት ቦታ እግዚአብሔር ይጠብቀን ከክፉ ነገር ሁሉ። ያው ሰርተን ደግመን ተለውጠን ከዚህ እንሄዳለን ብለን ቤተሰብ ዘር ማንዘር የሌለበት ቦታ መተን ከነድካሙ እኛ በሰው ሀገር ሞተን እንዳንቀር እግዚአብሔርን ጸልዩልኝ ለእኛ ማለት ነው። እና ሁሉም ሰላም ነው ይመስገን ፈጣሪ። እስካሁን ደህና ነን። ከነ ትንሽ በሚቀጥለው ከነ ቀጥሎ ያለውን ቀበሌ ነበረ እዛ ጋ ነው። አሁን ይሄ ጦርነት አሁን ተጀምሮ ትንሽ ቤት ምናምን ተቃጥሏል እና እንደዚህ ነው ዱባይ ውስጥ ተጀምሯል። እንግዲህ እግዚአብሔርን ጸልዩልን ውዶቼ ማሮቼ እና እያልኩ ዛሬ ደግሞ በሌላ በኩል ይሄ የመጣው ነገር ምንድን ነው? ጌታን ዳኒ ጀግና ነው። ጀግና አንድ ሰው ለመያዝ አብርሃም ለዳኒ ፈርቶ 3 ሰው ይዞ ሄደ። ዳኒ ጀግና ነህ። ጌታን ጀግና ነህ አንተ። ድሮስ አብርሃም አንተን ይዞ አይችልም እኮ ለዛ ፈርቶ ህዝብ ሰው ይዞ ሄደ። ኦ ማይ ጋድ ጌታን ዳኒ ጀግና ነው። በዚህ ኃይል ለአብርሃም ዳኒ ይፈራል ማለት ነው። በስመ አብ ወወልድ። ለምን አብርሃም ወንድ ከሆንክ አንተ ብቻውን ለምን አልሄድክም? እሱ አሁን ብቻው መጣ። ዳኒ ብቻው መጣ። ጀግና ነው። ጌታ ለማንም አልፈራም ብሎ ጀግና ነው። ብቻው መጣ። አንተ ግን ለሱ ፈርተ ቡችሎችን ይዘህ ሄድክ። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። አሁንም ጌታ ምንም ቢሆንም ሩታና ዳኒ ጀግና ናቸው። በስራውን አሳይቷል። ደግሞ ሞኞች አሁን ፋይሉ የነሱ ስልክ ብቻ ነው፣ ላፕቶፕ ብቻ ነው ያለው ፋይሉ። በምን ታምናላችሁ? እኔ ከዚህ በፊትም ብያለሁ፣ ለሩታም ነግሬያለሁ። ፋይሉ ሌላ ቦታ ጋር አድርጉ፣ ስልክ ውስጥ አታስቀምጡ ብዬ ከዚህ በፊትም ነግሬያለሁ። አሁን በነሱ ስልክ ብቻ በነሱ ላፕቶፕ ብቻ ነው ያ ፋይሉ ያለው። እርግጠኛ ነክ ሀይ አብርሽ ወይም ሞኝ ጌታ አብርሃም ለዳኒ እንደዚህ የሚፈራ እኔ መቼ አወቅኩኝ? ለዳኒ ፈርቶ 3 ሰው ይዞ ሄደ እኮ። ዳኒ ደግሞ ጀግናው ብቻው ሄደ። አሜዚንግ። ጌታን በጣም ነው የገረመኝ። እንደዚህ ትፈራላችሁ ለዳኒ? 3 ዱርዬ አንድ ሰው ለመያዝ እሱ ጀግንነቱ የሚያሳየው ማን ነው? ዳኒ ነው። ዳኒ ጀግና አንበሳ ዳኒ። አንድ ሰው ለመያዝ 3 ሰው በኢየሱስ ክርስቶስ ስም። እናንተ አሁን ይሄንን ስልኩን ወስደን ላፕቶፕ ወስደን ፋይሉን አጥፍተናል ምናምን ብላችሁ በእነሱ ላይ እናንተ አንድ ነገር ደግሞ ካሰባችሁ ማለት ነው ፋይሉ በሌላ ቦታም አይጠፋም። እናንተ መጀመሪያ መረጋጋት
እግዚአብሔርን እኔ የተገረምኩት ነገር ምን እንደሆነ ታውቃላችሁ? አንድ ዳንን ለመያዝ 3 ሰው። እናንተ ታዲያ እየኖራችሁ ነው ወይስ ሞታችኋል? ሞታችኋል። ጌታ አብርሃም እግዚአብሔርን ሞታችኋል። ለዳኒ እንደዚህ ትፈራላችሁ? ለምን አብርሃም አንተ ብቻውን ለምን አላደርግም? ለሱስ ትፈራል? ለምን ብሩክ ብቻውን አለድም ይፈራል? ለምን ጫታሙ ለብቻ አለድም ወደ ዳኒ ጋር ይፈራል? ፈርቶ ነው። ከዛም 3 ጎረምሳ ለአንድ ሰው መያዝ። ዳኒ ጀግና ነው። ጌታ ያው ታውቃላችሁ እርደኛ ነው። ለዛ ነው አሁን እናንተ ደግሞ ኢሊ ውስጥ ያስገብታችሁ አሁን ዳኒን ሌላ ቦታ ልታስገቡ ነው። እናንተ በኢሊ ውስጥ ስትገቡ ጥሩ አይደለም፣ ጥሩ አይመጣም። በጣም ያስጠላል። አሁንማ ቪዲዮ ለመስራት ራሱ በእውነት ይደብራል። ጌታ ደባሪ ስራ፣ ደባሪ ድራማ አሁን ደግሞ እየሰራችሁ ነው። ያስጠላል። ግን ጀግና ማን እንደሆነ ከእናንተ ጌታን እግዚአብሔርን ከእናንተ ከወንዶች ማለት አንድ ሩታ ትሻላለች። ሩታ 3 እኮ ነው የሰራችው። እናንተ 1 2 3 ነው የሰራችው። አሁን ደግሞ እንደገና ዳንን ለመያዝ 3 ሰው አራሼም እናንተ አፈር ብሉ ጌታን ለዳን እንደዚህ ትፈራላችሁ ለካ። ኧረ ይሄ ፍራቻ እንደው በስርዓት አድርጉ፣ በመጠን አድርጉ። በዚህ ያህል ለምን ትፈራላችሁ? ኧረ እኔ ድምፁን ከፍ አድርጌ ለማውራት አልተመቸም። ለዛ ነው እኔ ቢጮ ደስ ይለኛል። ዳኒ አሁንም አንተ ጀግና ነሽ፣ ጀግና ነሽ። ሩታ አንቺ ጀግና ነሽ፣ ጀግና ነሽ፣ ጀግና ነሽ። ይሄንን ፋይኑን አጠፋለሁ ብሎ ስንት መከራ አየ፣ ስንት ነገር እኔ ብያለሁ ከዚህ በፊትም ጠላቱ ከውጭ አይደለም ከቤት ነው አልኩኝ። እነሱ እነ ብሩክና እነ ማንን ሊኮ ራሱ መጥቶ አይቀበልም እኮ ፈርቶ ነው። ከዛም እነሱን ሊኮ ስልክ የነሱ ስልካቸውን 2 ስልክ ለጋግሞ እንዳመጡ አዘዘው። ፈርቶ ነው። እግዚአብሔርን አብርሃም እንደዚህ ይሄንን የሚያክል ፍርሃት አንተ ሰው ነክ አንተ ለአንድ ዳኒ ፈርተ 3 ሰው ይዘህ ትሄዳለህ። አንተ አሁን በላይፍ አለ ጌታን አንተ ወንድ ከሆንክ ለምን ብቻው አላልክም? የኔ ጥያቄ እሱ ነው። አንተ ወንድ ከሆንክ ወንድነት ካለ ለምን ብቻው አላልክም? ረሼ ሞንዩ ጌታን ጋይስ ዳኒና ሩታ አሁንም ጀግና ናቸው።